Hey guys, እንደምን ሰነበታችሁ? I hope you are doing well። በዛሬው ቪዲዮአችን introduction to programming እናያለን። በዚህ ቪዲዮ ከቨር የምናደርጋቸው ኮንሰፕቶች what's programming, how computer understand programs, programming languages, how programming executes, programming mindset, first programming concepts like variable, data type, decision making, loop, function and other algorithm problem solving and finally what's the difference between coder, programmer and engineer። በዚህ ቪዲዮ ከቨር የምናደርጋቸው ኮንሰፕቶች ናቸው። ማስጠንቀቂያ፣ ይሄ ቪዲዮ አብሶሉትሊ ቢግነር ወይም ደግሞ ጀማሪ ለሆናችሁት ብቻ ነው የሚያገለግለው። አድቫንስ የሆናችሁ ካላችሁ፣ ኢንተርሚዲየት የሆናችሁ ካላችሁ ሌላ ቪዲዮ እስከምንለቅ ድረስ በትህትና እንድጠብቁ እያልን ይሄ ቪዲዮ አብሶሉትሊ ቢግነር ለሆኑ ሰዎች ብቻ ነው የሚያገለግለው። ጀማሪ ከሆናችሁ እንኳን በሰላም መጣችሁ። ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ቪዲዮ መጀመሪያ ኮርስ የዚህ ኮርስ ዓላማው ምንድነው ከሚለው ሐሳብ እንጀምር። የዚህ ኮርስ ትልቁ ዓላማ ምንድነው? ቱ ኢንትሮዲዩስ ስቱደንትስ ቱ ፋንዳሜንታል ኦፍ ፕሮግራሚንግ፣ ፕሮብለም ሶልቪንግ ኤንድ ሶፍትዌር ዲቨሎፕመንት ማለት ነው። ሶፍትዌር ዲቨሎፕመንት ምን ማለት ነው? ፋንዳሜንታል ኦፍ ፕሮግራሚንግ የሚባሉት ምንድን ናቸው? ኤንድ ፕሮብለም ሶልቪንግ የሚሉትን ሐሳቦች ለእናንተ ለማስተዋወቅ የመጣ ኮንሰፕት ወይም ደግሞ ኮርስ ነው ማለት ነው። ሶ ከፕሮግራሚንግ ስንጀምር ፕሮግራሚንግ ማለት ምንድን ነው ከተባለ programming is the process of giving instruction to computer to perform a task ማለት ነው። ፕሮግራሚንግ ማለት ለኮምፒውተሩ የሆነ ታስክ ፐርፎርም እንዲያደርግልን ትዕዛዝ የመስጠት ሂደት ምን ተብሎ ይጠራል? ፕሮግራሚንግ ተብሎ ይጠራል። ፕሮግራሚንግን ጽድት ባለ አመለካከት ስንገልጸው ወይም ደግሞ እናንተ እንድትወዱት በሚያደርግ ማነር ስንገልጸው ፕሮግራሚንግ ማለት ምን ማለት ነው? አእምሯችን ውስጥ የሚገኙ ረቂቅ ሀሳቦችን ትርጉም ወዳላቸው የሎጂክ ሶፍትዌሮች የመቀየር ሂደት ፕሮግራሚንግ ተብሎ ይጠራል ማለት። በሌላ አገላለጽ ደግሞ ፕሮግራሚንግ ደረጃ በደረጃ ወይም ስቴፕ ባይ ስቴፕ የማሰብ ሂደትም ተብሎ ይጠራል። ይሄ ትርጉም እንግዲህ ሜሪም ዌብሳይተር ላይ ያገኘ ነው። የፕሮግራሚንግ የሚለው ቃል ጥሬ ትርጉም ማለት ነው። ከዚህ መካከል ፕሮግራመር የሚል ቃል ስናወጣ ፕሮግራመር ደግሞ ማን ነው ከተባለ ፕሮግራመሩ ማለት ለኮምፒውተሩ ኢንስትራክሽን የሚሰጠው ግለሰብ ወይም አካል ፕሮግራመር ተብሎ ይጠራል ማለት ነው። አሁን ምን አየን? ፕሮግራሚንግ ፕሮግራመር ምንድን ነው የሚለውን የፕሮግራሚንግ ጽንሰ ሀሳቡ ምንድን ነው? የፕሮግራመር ደግሞ የሚባለው አካል ማን ነው? ለኮምፒውተሮች ፕሮግራም የሚሰጥ ሰው በሙሉ ፕሮግራመር ተብሎ ይጠራል ማለት ነው። እናንተም እንግዲህ በኋላ ከእንግዲህ በኋላ የሆነ ሶፍትዌር የሆነ ፕሮግራሚንግ ላንጉጅ አውቃችሁ በዛ መስክ ውስጥ ወይም ደግሞ የሆነ ኤሪያ መርጣችሁ በዛ ውስጥ ዲቨሎፕ እያደረጋችሁ በሄዳችሁ ቁጥር ፕሮግራመር ትባላላችሁ ማለት ነው። በኋላ ላይ በፕሮግራመር በኮደር ኤንድ በሶፍትዌር ኢንጂነር መካከል ያለው ልዩነት በደንብ ሰፋ አድርጌ አስረዳችኋለሁ ማለት ነው። የኮምፒውተር ዳዝ ኖት ቲንክ ላይክ ሂውመን ኢት ፎሎውስ ኢንስትራክሽን ሪትን ኢን ፕሮግራሚንግ ላንጉጅ። ፕሮግራሚንግ ላንጉጅ በሚባሉ ሶፍትዌሮች በእነሱ አማካኝነት ለኮምፒውተሩ በሚሰጥ ትዕዛዝ አማካኝነት ነው እንግዲህ ኮምፒውተር ኢንስትራክት የሚደረግ ወይም ደግሞ ትዕዛዝ የሚሰጠው ማለት ነው። ለምሳሌ እንበልና ሰዎች ሲያስቡ ወይም በሂውማን ሌቭል አንደርስታንዲንግ ወይም ቲንኪንግ ሜትድ እናንተ የሆነ አፕሊኬሽን ቢኖራችሁ በወር ደሞዛችሁን የሚሰራ ቢኖራችሁ ካልኩሌት ማይ ሰለሪ ብላችሁ ነው የምታስቡት እናንተ። ፕሮግራሚንግ ወይም ደግሞ ፕሮግራመሮች ደግሞ ቲንክ ሲያደርጉ እንዴት ነው ከተባለ መጀመሪያ ላይ ያ ፕሮግራም ራን እንዲያደርግ ምን ያስፈልገዋል? ኢንፑት። ምክንያቱም ኮምፒውተር ማለት መጀመሪያ በዲፊኒሽኑ ከሪል ወርልድ ኢንፑት የሚሰበስብ ያንን ኢንፑት ደግሞ ፕሮሰስ የሚያደርግ ፕሮሰስ አድርጎ ደግሞ አውትፑት መስጠት የሚችል ማሽን ማለት ነው። ሶ መጀመሪያ ላይ ምን ያስፈልገዋል ማለት ነው? ኢንፑት ያስፈልገዋል። ኢንፑቶቹ ምን ሊሆኑ ይችላሉ? ወርኪንግ ሃወር፣ ፔመንት ፐር ሃወር ወይም ደግሞ በሰዓት ውስጥ ምን ያክል ይከፈላል፣ ሰውየው በ30 ቀን ውስጥ ለስንት ቀን ሰርቷል የሚለው ፕሮሰስ ተደርገው ቶታል ሳለሪ አውትፑት ይሰጣል ማለት ነው። እስካሁን ድረስ ባለው ፕሮግራሚንግ ማለት ይሄ ነው፣ ፕሮግራመር ማለት ይሄ ነው ብለን ከከፋፈልናቸው እያንዳንዱ የምንሰጠው ፒስ ኦፍ ዲስክሪፕሽን ወይም ደግሞ እንዴት ነው አሁን አንድ ኤሌክትሪካል ዲቫይስ የሰው ልጅ ትዕዛዝና ኢንስትራክሽን የሚረዳው የሚልበት ሰዓት ላይ ደርሰናል። ስለ ኮምፒውተር ኪውረስ ከሆናችሁ እስካሁን ያለው ኮንሰፕት ዝም ብሎ ነው ኢንጆይ እያደረጋችሁበት እንደሆነ ተስፋ አደርጋለሁ። ላይክ በተኗን በመጫን ያው እንደ ማበረታቻም ስለሆነ እንድታበረታቱኝ እያልኳችሁ ኮምፒውተሮች እንዴት ነው የሰውን ልጅ ሀሳብ አንደርስታንድ ማድረግ የሚችሉት? ምክንያቱም ኮምፒውተር ኤሌክትሪካል ዲቫይስ ነው። መረዳትም አንደርስታንድ ማድረግ የሚችለውም ኤሌክትሪካል የሆነ ኢምፐልስ ብቻ ነው ተባብለናል። የሰው ልጆች ደግሞ ምንድነው የሚረዱት? ትክክለኛ የሆነ ቃል ነው። ሰው ሁለቱን የሚያገናኝ ነገር ያስፈልጋል ማለት ነው። ወደዛ ስንሄድ የኮምፒውተር አንደርስታንድ ኦንሊ ማሽን ኤንድ ኢንስትራክሽን ማለት ያ ኢንስትራክሽን ወደ ምን መቀየር አለበት? ወደ ባይነሪ ነምበር ሲስተም ወይም ደግሞ ወደ ባይነሪ ዲጂት መቀየር አለበት። ባይነሪ ነምበር ማለት ሁለት ቤዝ ያለው የመቁጠሪያ ሲስተም ማለት ነው። ያ ሲስተም ደግሞ ማንና ማን ያላችሁ 1 and 0 ብቻ ነው። እነሱም ሪፕሬዘንት የሚያደርጉት ኤግዚስተንስ ኦፍ ኤሌክትሪክሲቲ ኤንድ ነን ኤግዚስተንስ ኦፍ ኤሌክትሪክሲቲ ነው። የኤሌክትሪክሲቲ መኖርና አለመኖር ወይም ደግሞ
እያንዳንዷ የኤሌክትሪክሲቲ ኢምፐልስ መኖሯን ነው ኤክስፕረስድ የሚያደርጉልን ማለት ነው። ሶ የሰው ልጆች ምን ብለው ለምሳሌ ሲ አውት ሄሎ ብለን ብንጽፍ ወይም ደግሞ ሲ ፕላስ ፕላስ ፕሮግራሚንግ ላንጉጅን ተጠቅመን ሄሎ ብለን ብንጽፍ የሚሰጠን ምንድነው ማለት ነው? ኮምፒውተሩ አንደርስታንድ የሚያደርገው 10101010 እያለ የሚሰለች ቁጥሩ የማይደርሱበት የሚመስል ቁጥር ሊሰጠን ይችላል። ነገር ግን ይሄ ለኛ አስፈላጊ አይደለም። ይሄ ሎው ሌቭል ተብሎ ይጠራል። ወይም ደግሞ ማሽን ኮድ ወይም ደግሞ ባይነሪ ነምበር ወይም ደግሞ ባይነሪ ተብሎ ይጠራል ማለት ነው። ይሄ ነው፣ በዚህ መንገድ ነው እቺን ሐሳብ ሪፕሬዘንቴሽን ኦፍ ሪል ወርልድ ዳታ ኢን ኮምፒውተር በሚል ሐሳብ እንያዛት። እንዴት ነው ኮምፒውተር ሪል ወርልድ ዳታን አንደርስታንድ የሚያደርገው የሚለው ነገር። እቺን ሐሳብ አንደርስታንድ አደረጋችሁ ማለት በየአንዳንዱ ኔትወርክ ኤሪያ ውስጥ ወይም ደግሞ ዓለም ላይ የምንጻጻፋት እያንዳንዱ ቴክስት፣ ፌስቡክ ላይ የምንጽፋት ቴክስት፣ ዩቲዩብ ላይ ፖስት የምናደርገው ቪዲዮ፣ እያንዳንዱ ነገር እንዴት ሪፕሬዘንት ሆኖ ወደ ኤሌክትሪክነት ሪፕሬዘንት የተደረገበትን መንገድ ተረዳችሁት ማለት ነው። ሶ ሪፕሬዘንቴሽን ኦፍ ዳታ ኢን ሪል ወርልድ ብለን ማሰብ እንችላለን። እነዚህን ሶስቱን ነገሮች የሚያከናውኑልን ነገር አሉ። አሁን እዚህ ጋር ኮምፓይለር የሚባል ነገር አለ። ይሄ ኮምፓይለር ብለን የምንጠራው ነገር ኢትዝ ኤ ታይፕ ኦፍ ትራንስሌተር ማለት ነው። ትራንስሌተር ውስጥ ደግሞ እነማን ናቸው ያሉት ካለ መጀመሪያ ትራንስሌተር ማለት ምን ማለት ነው ብለን ማወቅ ከፈለጋችሁ ትራንስሌተር ማለት የተለያዩ ላንጉጆችን ወደ ሌላ ላንጉጅ የሚቀይር ሲስተም ነው። ያ ሲስተም ደግሞ ውስጡ ላይ አሴምብለር የሚባል አለው፣ ትራንስሌተር የሚባል አለው፣ ኢንተርፕሬተር የሚባል አለው ኤንድ ኮምፓይለር የሚባል አለው። ኮምፓይለር ማለት እኛ አንደርስታንድ ያደረግነውን ቴክስት ኮድ ወደ ማሽን ኮድ ወይም ደግሞ ይሄ የሆረር ፊልም የሚመስለው 1 እና 0 ሲኩዌንስ ውስጥ የሚቀይርልን ኮምፕሌክስ ሶፍትዌር ነው። ያው አንዳንድ ሰው እዚህ ጋር ኮምፓይለር ሲባል ሃርድዌር ፓርት አይደለም፣ ኢትስ ሶፍትዌር ነው፣ ግን ኮምፕሌክስ የሆነ ሶፍትዌር ነው። ያንን ሲስተም ሶፍትዌር ነው ወደ ምን የሚቀይርልን ወደ ማሽናችን የሚቀይርልን ማለት ነው፣ ወይም ደግሞ ወደ ማሽን ኮድ የሚቀይርልን ማለት ነው። ኮምፓይለር ትራንስሌትስ ሂውማን ሪትን ኮድ ኢንቱ ኢንስትራክሽን ዘ ኮምፒውተር ካን ኤክስኪዩት እንግዲህ ኤክስኪዩት ምትለዋን ቃል ራን በሚል ቃል ያው አወዳድራችሁ ለመያዝ ሞክሩት። የተለያየ ሚኒንግ ነው ያለው፣ ግን ያው ኤክስኪዩሽን የሚለው የሲፒዩ ቃል ስለሆነች ሲፒዩን በደንብ አንደርስታንድ ማድረግ እስከምትችሉ ድረስ ሲፒዩ ምንድነው፣ ሜሞሪ ምንድነው የሚለውን C++ን ስናይ በደንብ ምናየው ይሆናል። በተለይ ሜሞሪ ማኔጅመንት ፓርት ላይ ማለት ነው። ትልቁ C++ን የመማር አድቫንቴጁ ምንድነው? ሃርድዌር አርኪቴክቸርን አንደርስታንድ የማድረግ አቅሙን ስለሚሰጥ ማለት ነው። ሌላው ፕሮግራሚንግ ላንጉጅ ምንድነው? እንግዲህ ቅድም ላይ ፕሮግራሚንግ ላንጉጅ ለኮምፒውተሩ ኢንስትራክሽን ለመስጠት እንጠቀመዋለን ብለናል። ዛሬ ባለንበት ዓለም ላይ ለሰዎች ትዕዛዝ ስንሰጥ በሚያግባባን ቋንቋ ኢትዮጵያ ውስጥ ስኖር በአማርኛ፣ ውጭ ላይ ስኖር ደግሞ በእንግሊዘኛ ከሰዎች ጋር ሀሳብ እንቀያየራለን። ሶ ለኮምፒውተሩ ደግሞ ከኮምፒውተሩ ጋር ደግሞ ሀሳብ ለመቀየር ምን ያስፈልገናል? ፕሮግራሚንግ ላንጉጅ ያስፈልገናል ማለት ነው፣ ወይም ደግሞ ኮምፒውተሩ የሚረዳው ቋንቋ ማለት ነው። ስለዚህ ያ ፕሮግራሚንግ ላንጉጅ ብለን የምንጠራው ነገር ለኮምፒውተሩ ኢንስትራክሽን ለመስጠት የምንጠቀምበት ቋንቋ ማለት ነው። ፕሮግራሚንግ ላንጉጅ ኢዝ ኤ ዌይ ሂውማንስ ኮሚዩኒኬት ኢንስትራክሽን ቱ ኮምፒውተርስ ማለት ነው። የሰው ልጆች ከኮምፒውተሮች ጋር ኢንስትራክሽን የሚሰጡበት ወይም ትዕዛዝ የሚሰጡበት መንገድ ነው። ከነዚህ መካከል ፕሮግራሚንግ ላንጉጅ ኤግዛምፕል ብለን የምናያቸው C++፣ ጃቫስክሪፕት፣ ፓይተን እና ታይፕ ስክሪፕት የተለያዩ ፕሮግራሚንግ ላንጉጆች አሉ። ቤዝድ ኦን ዘ ኢንዱስትሪ ማለት ነው፣ በየኢንዱስትሪያቸው እና ደግሞ በየሰው ኢንተረስት መሰረት እና በየራሳቸው ሁሎችም ፕሮግራሚንግ ላንጉጆች ሱፔሪየር ናቸው። C++ን ለምን እንጠቀመዋለን ብለን ስናየው አዚ ኤግዛምፕል ሲስተም ፕሮግራሚንግ፣ ጌም ኢንጂንስ፣ ሃይ ፐርፎርማንስ ሶፍትዌር፣ ፓይተን እስከተባለ አርቲፊሻል ኢንተለጀንስ፣ ዳታ ሳይንስ፣ ኦቶሜሽን እንጠቀምበታለን። ጃቫስክሪፕት እና ታይፕ ስክሪፕትን ደግሞ ለምንድን ነው የምንፈልጋቸው ከተባለ ዌብሳይት ኤንድ ዌብ አፕሊኬሽን። አሁን ከነዚህ መካከል እናንተ አንዱን መርጣችሁ መማር የእናንተ ድርሻ ይሆናል ማለት ነው። ቤዝድ ኦን ዮር ኢንተረስት ማለት ነው። በእናንተ ኢንተረስት መሰረት መማር የምትፈልጉት የትኛውን እንደሆነ መርጣችሁ መማር ትችላላችሁ። እሺ አሁን አንድ ፕሮግራም እንዴት ነው ኤክስኪዩት የሚደረገው የሚለውን ነገር ነው ደግሞ እዚህ ጋር የምናየው። ዘ ቤዚክ ፍሎ ኦፍ ፕሮግራም ማለት ነው። መጀመሪያ ኮድ ትጽፋላችሁ። እዚች ጋር ልነግራችሁ የምፈልገው ነገር ኮድ ከመጻፉ በፊት ኮድ የምንጽፈው ምን ላይ ነው የሚል ነገር መመለስ አለበት። ምክንያቱም ሰው ኮድ የሚጽፈው ምን ላይ ነው? ኮድ የሚጻፈው የት ነው? ኮድ የሚጻፍበት ቤዚክሊ IDE የሚባል ወይም ደግሞ ኢንተግሬትድ ዲቨሎፕመንት ኢንቫይሮንመንት የሚባል ራሱን የቻለ የኮድ መጻፊያ ቦታ አለ። ነገር ግን ኮዱን የት ልጽፉ ትችላላችሁ? ቤዚክሊ ፒሲ የሌላችሁ ሰዎች ከሆናችሁ ኮምፒውተር በወረቀት ልጽፉት ትችላላችሁ፣ ኤክስኪዩት ልታደርጉት ትችላላችሁ። አውቶፑት ምን እንደሚሆን ኢማጂን እያደረጋችሁ፣ ምክንያቱም አውቶፑትን የሚቀይርላችሁ ኮምፓይለር ስለሌለ ወይም ደግሞ CPU ስለሌለ ማለት ነው። ስለዚህ ምን ታደርጋላችሁ? በወረቀትም ልጽፉት ትችላላችሁ፣ በኖትፓድም ልጽፉት ትችላላችሁ። ብቻ አሁን ቁም ነገሩ ምንድነው?
ፕሮግራም ኮድ የሚደረገው አይዲኢ ላይ ነው። ላይክ ምን አይነት አይዲኢ ከተባለ ላይክ ቪዥዋል ስቱዲዮ ወይም ደግሞ ቪኤስ ኮድ፣ የተለያዩ አይዲዎች ማይ ፌቨሪት ኢዝ ቪኤስ ኮድ ስለሆነ ነው እንደዛ እያልኳቸው ያሉት። ቪኤስ ኮድ ኮሚዩኒቲ አለ ለሲ ፕላስ ፕላስ ምናምን ራን ማድረጊያ እና ግን ጽድት ያለ ኮድ ማድረጊያ ነው እና እነዚህን ነው የምንጠቀመው ማለት ነው። ይሄ አይዲኢ ተብሎ ይጠራል። ወይም ደግሞ አይዲኢ ምንድነው አልኳችሁ? ፕሮግራሚንግ ወይም ፕሮግራም ኮድ የምንጽፍበት ኤሪያ ነው ማለት ነው። ያቺ ኮድ ከተጻፈች በኋላ ኮምፓይል ትደረጋለች። ኮምፓይል ስትደረግ ወደ ባይናሪ ኮድ ነው የምትቀየረው። ባይናሪ ኮድ የምትቀየርበት ምክንያት ምንድነው? ሲፒዩ አንደርስታንድ የሚያደርግበት ወይም ሲፒዩ ሄሎ የሚል ቃል አይረዳም። ስለዚህ የሚረዳው ያንን ማለቂያ የሌለው ጃንክ ቁጥር ስለሆነ ያንን ቁጥር ኤክስኪዩት ለማድረግ ኮምፓይለሩ ወደ ሲፒዩ ይቀይራል። ወደ ሲፒዩ አንደርስታንዴብል ወይ በሆነ ቁጥር 0 1 ኤንድ 0 በሚል ቁጥር ይተካልናል። ሲፒዩ ደግሞ ምን ያደርግልናል? ያንን ኤክስኪዩቴብል ፕሮግራም ይሰራል። ኤክስኪዩቴብል ፕሮግራም የሚደርስበት የራሱ የሆነ ፕሮሰስ አለው ማለት ኮዱን ተቀብሎ ኮምፓይለሩ ምንድን ነው የሚያደርገው የሚለውን ጽንሰ ሀሳብን ማየት ይኖርብናል ማለት ነው። እነሱን ሀሳቦች ሲ ፕላስ ፕላስን በምንጀምርበት ወቅት ላይ በደንብ እናያቸዋለን። ግን ለአሁኑ ኮምፓይለር ወደ ኤክስኪዩቴብል ፕሮግራም ይቀይራቸዋል። ያችን ኤክስኪዩቴብል ፕሮግራም ኦፕሬቲንግ ሲስተሙ ወደ ሲፒዩ ይስጥነዋል። ሲፒዩ ደግሞ ኤክስኪዩት ኢንስትራክሽኑን ደግሞ ኤክስኪዩት ያደርገዋል። ከዛ በኋላ አውትፑት ይገኛል ማለት ነው። በዚህ መንገድ ነው እንግዲህ የኛ የጻፍነው አንድ ኮድ ወደ ስክሪናችን መጥቶ አውትፑት የሚያሳየን ማለት ነው። ሶ ፕሮግራሚንግ ማይንድ ሴት ምን ይመስላል የሚለውን ደግሞ እንመልከት። ፕሮግራመር ቲንክስ ኢን ኢንፑት ፕሮሰሲንግ ኤንድ አውትፑት ነው። ሁልጊዜም አንድ ፕሮግራመር ሊያስብ የሚችለው የሆነ ፕሮግራም ለመስራት ሲያስብ ኢንፑቶቼ ምን ምን ናቸው? የሆነ ፕሮግራም ሲያስብ ፕሮሰስ ሊደረግ የሚችለው ኢንፑት ምንድን ነው? ከዛ በኋላ ፕሮሰስ የሚደረግበት ሂደት ምን ይመስላል? ኤንድ አውትፑቱ ምንድን ነው ብሎ ነው የሚያስበው። ዛትስ ዋይ ስቴፕ ባይ ስቴፕ ቲንኪንግ ሜተድ ያልነው ለዚህ ነው። ይህን ይመስላል የፕሮግራሚንግ ማይንድሴት። ፈርስት ፕሮግራሚንግ ኮንሰፕት እዚህ ጋር ጨዋታው ይጀምራል ማለት ነው። አሁን ከእንግዲህ በኋላ የምናያቸው ሀሳቦች ለወደፊት በተለያዩ ፕሮግራሚንግ ላንጉጆች እያገኛችኋቸው የምትሄዷቸው ሀሳቦች ናቸው። ዋትስ ቫሪያብል፣ ዴታ ታይፕ የመሳሰሉት ነገሮች የተለያዩ ፕሮግራሚንግ ላንጉጆች ጋር የምታገኟቸው ነገሮች ነው። እስካሁን ያው የተወሰነ ወደ ወሬ ፓርት ላይ ነበር ነው። አሁን ደግሞ ወደ ቁም ነገሩ ሀሳብ ልንመጣ ነው። ቫሪያብል ማለት ምንድን ነው? ቫሪያብል ማለት it is a kind of something that store information የሆነ ኢንፎርሜሽናችሁን ሴቭ የምታደርጉበት ቫሪያብል። እንግዲህ በማቴማቲክስ ስንመጣ ቫሪያብል የምንለው ነገር ቁጥር ሴቭ ልናደርግበት የምንችልበት ውክል እንደማለት ነው። ለምሳሌ ኤክስ ማለት 50 ሊሆን ይችላል። ሶ ኤክስ ሴቭ የተደረገው 50 ሴቭ የተደረገው የት ነው? ኤክስ ውስጥ። ዛትስ የፕሮግራሚንግ ሀሳብ ደግሞ እዚህ ጋር ይመጣል ማለት ነው። አሁን ኤግዛምፕል እንመልከትና ኢንቲጀር ዳታ ታይፕ ነው። ኤጅ ቫሪያብል ናት። አሁን 20 የምትገኘው ኤጅ ውስጥ ነው። ቫሪያብል በሜሞሪ ቦታ ላይ ስፔስ የምናደርግበት ወይም ደግሞ ያቺን ቫልዩ ስፔስ የምናደርግባት ይቺን 20 የምትለውን ቫልዩ ስቶር የምናደርግባት አድሬሷን የምናገኝባት ናት። ሚኒንግ ቫሪያብል ኔምስ ኤጅ ዳታ ታይፕ ነው። ኢንቲጀር ቫልዩ 20 ነው ማለት ነው። ኮምፒውተር ሜሞሪ አድሬስ ቫልዩ ይሄን ያክል አድሬስ ቫልዩ ያቺ ኤጅ የምትለዋ ኤጅ አይደለም፣ ሜሞሪ ላይ የምትይዝልን ቦታ አድሬስ ነው፣ የሜሞሪ አድሬስ። እዛች አድሬስ ውስጥ ግን ምን 20 የምትባል ቫልዩ ሴቭ እናደርጋለን ማለት ነው። ይሄ ፕሮግራሚንግ ይቺ ቫሪያብል ተብላ ትጠራለች ማለት ነው። ቫሪያብል ማለት ኢንፎርሜሽን ስቶር የምናደርግበት ሜሞሪ ላይ ክልና የምንሰጥበት ማለት ነው። ቫሪያብል ማለት ኢንፑት የሆነች ኢንፑት ሴቭ የምናደርግባት ፕሌስ ማለት ነው። ዲፈረንት ኢንፎርሜሽን ሪኩዌስት ዲፈረንት ስቶሬጅ። ያው የተለያዩ ኢንፎርሜሽኖች የተለያዩ ዴታ ታይፖች ሊጠቀሙ ይችላሉ። ዴታ ታይፕ ስንል ለኮምፒውተራችን የምንሰጠው የዳታ አይነት ቁጥር ነው ወይስ ካራክተር ነው ወይስ ስትሪንግ ነው የሚሉትን ነገሮች ለይተን የምንሰጥበት መንገድ ነው። አሁን ሆል ነምበር በምንድን ነው የሚወከሉት ከተባለ በኢንቲጀር ነው። ለምሳሌ ኢንት ስቱደንትስ፣ እዚህ ጋር ለኤግዛምፕል እየተጠቀምኩበት ያለሁት ፕሮግራሚንግ ላንጉጅ C++ ነው። ኢንት ስቱደንትስ ኢኳል ቱ 100 ካል ኢንት ማለት ምንድነው ሪፕሬዘንት ያደርጋል ያልኳችሁ ሆል ነምበር ከሆነ ስቱደንትስ 100። አሁን እዚህ ጋር 100.5 አይቻልም፣ በዴሲማል ፕሌስ አይቀመጥም፣ ወይም ደግሞ ነምበር ዊዝ ፍራክሽን አይቀመጥም ማለት ነው። ምክንያቱም ሆል ነምበር ብቻ ነው ኢንቲጀር ሆል የሚያደርግልን ወይም ደግሞ የሚይዝልን ማለት። ስለዚህ ኢንቲጀር ሆል ነምበር ብቻ ሴቭ ካደረገልን ሆል ነምበር ከሆል ነምበር ውጭ ያሉ ዳታዎችን ስንሰጥ ማን እንጠቀማለን ከተባለ ዴሲማል ነምበር የሚይዝልን ደብል ኦር ፍሎትን እንጠቀማለን ማለት ነው። ለምሳሌ ነምበር ዊዝ ፍራክሽን ደብል ፕራይስ ወይም ለምሳሌ ፕራይስ የአንድ እቃ ዋጋ ልታወጡ ከፈለጋችሁ ደብል የሚባል ዳታ ታይፕ ትጠቀማላችሁ ማለት ነው። ከዛ በኋላ ምንን ሴቭ ማለት ትችላላችሁ? 10.5 ሴቭ ማለት ትችላላችሁ ማለት ነው። ሲንግል ካራክተር ሴቭ የሚያደርግልን ካር የሚባል ወይም ደግሞ ስትጽፉት ቻር ብላችሁ የምትጽፉት
ዳታ ታይፕ ነው። ይሄ ሲንግል የሆነች ካራክተር ላይክ ሌተር ኤ ሊሆን ይችላል፣ ቢ ሊሆን ይችላል፣ ሲ ሊሆን ይችላል። አንዷን ብቻ ነው የሚይዝልን እና ስታስቀምጧት በሲንግል ኮት ውስጥ ነው መግባት ያለባት። ሳይንታክስ ማለት እዚህ ጋር ፕሮግራሚንግ ላንጉጅ ላይ ሳልነግራቸው የመጣሁት ነገር ምንድነው? ሳይንታክስ ማለት አንድ ፕሮግራሚንግ ላንጉጅ የሚመራበት ህግ ማለት ነው። እንግዲህ አንድ ሀገር የራሱ የሆነ መመሪያ ህግና ደንብ እንዳላት ሁሉ ፕሮግራሚንግ ላንጉጅ ደግሞ የሚመራበት የራሱ የሆነ ህግና ደንብ አለው። ያ ፕሮግራሚንግ የሚመራበት ህግና ደንብ ምን ተብሎ ይጠራል? ሳይንታክስ ተብሎ ይጠራል ማለት ነው። ሶ በሳይንታክሳችን መሰረት እቺ ሲንግል ኮቷ ሁሌም ካራክተር ሴቭ እናደርግበት መንገድ ነው። ስትሪንግ ማለት ደግሞ ምን ማለት ነው ከተባለ ስትሪንግ ኢዝ ኤ ኮሌክሽን ኦፍ ካራክተር ማለት አንድ ሌተር ወይም ደግሞ አንድ ካራክተር አንዲት ሪፕሬዘንቴሽን ነው ካልን ስትሪንግ ማለት ደግሞ የነዛ ስብስብ ሙሉ ቴክስት ማለት ነው። ለምሳሌ ሃይሊ የሚል ቴክስት ለመጻፍ ከፈለኩኝ የምጠቀመው ስትሪንግ ነው። እሱ ስትሪንግ ይባላል ማለት ነው። የኮሌክሽን ኦፍ ካራክተር ወይ ነው ሙሉ ቴክስት መጻፍ የምንችልበት ወይ ነው። አሁን ከካራክተር ጋር የሚለያይበት ምክንያት እዚህ ጋር ደብል ኮት ትጠቀማላችሁ፣ የተለያየ ቴክስት መጻፍ ትችላላችሁ ነው። ሌላው ዳታ ታይፕ ቡሊያን ነው። ሌላው ቡሊያን ማለት ትሩ ኦር ፎልስ የሚል ቫልዩ የሚይዝልን ነው። ለምሳሌ ቡል ኦንላይን ኢኳል ቱ ትሩ፣ ይሄ ትሩ ወይዘር ፎልስ የሚል ሐሳብ ብቻ ነው የሚይዝላችሁ፣ ሌላ የሚይዝላችሁ ነገር የለም። እነዚህ ቤዚክ ዴታ ታይፕ ተብሎ ይጠራሉ ማለት ነው። ሌላኛው ዲሲሽን ሜኪንግ ነው። ፕሮግራምስ ሜክ ዲሲሽንስ ኤግዛምፕል ሂውማን ኢፍ ኢት ሬንስ ቴክ አን አምብሬላ። ፕሮግራሚንግ ደግሞ ኢፍ ረኒንግ ቴክ አምብሬላ የሚል ፋንክሽን ኮል ሊያደርጉ ይችላሉ። ይሄ ፋንክሽን ተብሎ ይጠራል። አሁን የሰው ልጆች ዲሲሽን ሜክ እንደሚያደርጉት ሁሉ ኮምፒውተርም ወይም ደግሞ ፕሮግራሚንግ ወይም ደግሞ ፕሮግራሙ በራሱ መንገድ ዲሲሽን የሚወስድበት መንገድ አለ። እዛ ላይ ለምሳሌ ኦቶሜሽን የሆኑ መኪናዎች፣ ብስክሌቶች፣ የተለያዩ ይሄ ዲጂታል ሃውሶች ምናምን ዲሲሽን እሳት ሲነሳ የራሳቸውን ዲሲሽን ያሳርፋሉ፣ ውሃ እንትን ይላሉ። ይሄ ዲሲሽን ወይም ደግሞ ውሳኔ መስጠት ነው እና ውሳኔ መስጠት ይችላሉ። ያንን ለወደፊት ስንገባ ያው ኮንትሮል ስቴትመንት የሚባሉት እና ኢፍ ስቴትመንቶች አሉ። እነሱንም ስናይ በደንብ አንደርስታንድ እናደርገዋለን ማለት ነው። ሉፕ sometimes we repeat tasks example human print numbers from 1 up to 10 አሁን ሉፕ ማለት የሆነ ሰርክል ፕሮግራሙ ኢንድ እንዳያደርግ የሆነ ፕሮግራም እንዲደጋግም የምናደርግበት መንገድ ሉፕ ተብሎ ይጠራል። ሉፕ ውስጥ እነ ዋይል ሉፕ፣ ፎር ሉፕ፣ ዱ ዋይል ሉፕ፣ ፎር ኢች ሉፕ የሚባሉ ሉፖች አሉ። እነዛ ሉፖች አንድን ፕሮግራም በተደጋጋሚ ወይም ደግሞ አይትሬት ስቴትመንት ይባላሉ በተደጋጋሚ እንዲወጣ ኤክስኪዩት እንዲያደርግ የሚያደርጉት ናቸው እነዚህ ሉፕ የምንላቸው። ወይም ሰርክል ውስጥ አስገብታችሁ ያችን ሰርክል ታሽከረክሯት እዛ ውስጥ ያለው ነገር ብቻ ነው የሚሽከረከረው ማለት ነው። ሶ ፕሮግራሙት በተደጋጋሚ ራን እንዲያደርግ ሳይሆን ያቺ ኤክስኪዩት የተደረገችው ፕሮግራም እንድትደጋገም የምትፈልጉ ከሆነ ሉፕ ውስጥ ታስገቡታላችሁ ማለት ነው። ዳትስ ሉፕ ተብሎ ይጠራል። ፋንክሽን ምንድነው? ፋንክሽን ደግሞ is a reusable block of code ነው። ሪዩዜብል የሆነ ብሎክ ኦፍ ኮድ ነው። እሱ ምን ተብሎ ይጠራል? ፋንክሽን ተብሎ ይጠራል ማለት ነው። ፋንክሽን ማለት እንግዲህ ለወደፊት ራሳችን ኮድ እያደረግን ስንሄድ የምንረዳው ነገር ቢሆንም ግን ይሄ የሆነ ሪዩዜብል የሆነ ኮድ ነው። ለምሳሌ ላሳያችሁና ቮይድ ብለን ሰይ ሄሎ ብለን ከዛ በኋላ ሲአውት ገሌ ብለን እንጽፍና ያችን ሂደን ኮድ እናረጋታለን። የፋንክሽን ጥቅሙ የተለያየ ቦታ ላይ ኮድ ከምጽፉና ያንን ኮድ ደግሞ እየደጋገማችሁ ከምጽፉ እሱን ያስቀራል። አንድ ቦታ ላይ ጽፋችሁ ለኮድ ሪዴቢሊቲ ሜንቴናቢሊቲ በጣም ብዙ ጥቅም ያለው እና ስለፋታችን ነው የሚያቀለው ኮድ ስታል። ቤዚክሊ ፋንክሽን የሚባለው ሐሳብ ይህንን ይመስላል። ፋንክሽንን እንግዲህ ስታስገባ ስትሉበት የሆነ ሰፋ ያለ ሐሳብ አለው። እሱን ሐሳብ እንግዲህ ለወደፊት አብረን እናየዋለን ማለት ነው። ሌላኛው ፕሮብለም ሶልቪንግ ነው። ፕሮፌሽናል ፕሮግራመርስ ፎሎ ይህን የመሰለ የሆነ ስቴፕ ይከተላሉ። ፕሮግራሚንግ የሆነ ፕሮብለም ሶልቭ ለማድረግ መጀመሪያ ፕሮግራሙን አንደርስታንድ ማድረግ ነው ፕሮብለሙን። ከዛ በኋላ ሶሉሽን ዲዛይን ማድረግ ነው። አልጎሪዝም ትጽፋላችሁ። ያን አልጎሪዝም ኮድ ራይት ታደርጋላችሁ። ያንን ኮድ ቴስት ታደርጉታላችሁ፣ ኢምፕሩቭ። ከዛ በኋላ ዲፕሎይመንት እያለ ይቀጥላል። በዚህ መንገድ ፕሮብለም ሶልቭ ያደርጋሉ ነው የሚላችሁ። ከዛ በኋላ በፕሮግራሚንግ እና በሶፍትዌር ኢንጂነሪንግ መካከል ያለው ልዩነት እና በኮደር መካከል ያለው ልዩነት ምንድነው የሚለውን ሐሳብ እዚህ ጋር በደንብ እናያለን ማለት ነው። በፕሮግራሚንግ እና በመጀመሪያ በፕሮግራሚንግ እና በኮዲንግ መካከል ያለው ልዩነት ኮድ ዲቨሎፕ የሚያደርግ ሰው ጀስት ኮዱን ብቻ የሚጽፍ ሰው
ሙሉ ፕሮጀክቱን የማይሰራ ሰው ኮደር ተብሎ ይጠራል። ጀስት ኮዱን ብቻ ይጽፋል፣ ሲንግል ኮድ ይጽፋል ማለት ነው። ፕሮግራመር ማለት ደግሞ ከሱ ትንሽ ከፍ ባለ ሁኔታ ፕሮግራም የሚያደርግ ሜቢ አንድ የሚሰራ ኢንተርፌስ ሊሰራ ይችላል፣ ኦር ባክኢንድ ብቻ ሊሰራ ይችላል። እችን ብቻ ለማድረግ የሚችል ሰው ፕሮግራመር ተብሎ ይጠራል። ሶፍትዌር ኢንጂነር ብለን የምንጠራው ሰው ተብሎ ከተጠራ ሶፍትዌር ኢንጂነር የምንለው ሰው ከመጀመሪያው ጀምሮ አንድን ፕሮግራም ለመስራት ከሚያስፈልገው ነገር ከሪሰርቹ ይጀምራል። ከሪሰርቹ ራሱን ችሎ በሶፍትዌር ኢንጂነሪንግ ፌዞች አሉ። የተለያዩ 6 አይነት ፌዞች አሉ፣ ሶፍትዌር ዲቨሎፕ የሚደረግባቸው ፌዞች። እነዛን ፌዞች ተከትሎ ሙሉ ሶፍትዌሩን የመስራት ኋላም ደግሞ ሜንቴን የማድረግ እንዲሁም አፕዴት የማድረግ ሶፍትዌሩን ኢምፕሩቭ የማድረግ ስራውን በሙሉ የሚሰራው ሰው ሶፍትዌር ኢንጂነር ተብሎ ይጠራል ማለት ነው። ኔክስት በሌላ ኮንሰፕት እስከምንገናኝ ድረስ ሰብስክራይብ በትኗን እና ላይክ በትኗን እየተጫናችሁ ቤተሰብ ሆኖ ወዳችኋለሁ። መልካም ሳምንት ይሁንላችሁ።